ክቡራንና ክቡራት ይህ እንዝራ ጫወታ ነው። ይህ ጫወታ በሙዚቃው አንቱ የተባሉ ጀማሪዎችን ከእንደገና ሙዚቃውን ወደው በፍቅር የሚሰሩ ሰዎችን የምናቀርብበት ነው። እንዝራ ጫወታ ዛሬ ደግሞ አብራኝ አንዲት እንስት እዚህ አለች። እቺ እንስት ስሟን ራሷ ታስተዋውቀልናለች አለላችሁም። እኔ ራሴ ቀደም ብዬ ጠይቄያታለሁ። ህይወት ገበየው ትባላለች። አሁን ህይወት ገበየው እስቲ ስምሽን አስተዋውቂ አልልሽም። አስተዋወቅኩት። ምን ተወኝ። ህይወትዬ እንዴት ነሽ? እንኳን ደህና መጣሽ። አላህ እግዚአብሔር ይመስገን። ፍቅዬ ሰላም ነሽ? ለምን ተባልሽ ህይወት? ህይወት የተባልኩበት እንግዲህ ታሪካዊ አመጣጥ ልዘርዝራ እስቲ ምንድነው አሳጠረሽ? አሁን እኔ ፍቃዱ የተባልኩት እሷ እያማጠች ባልታሰብኩበት ሰዓት ስመጣ ሐኪሞቹ ምን አሉ አለኝ። አባቴ ነው የነገረኝ። ይሞት ሲባል በራስ ፍቃድ ድንገት በትክክለኛው መንገድ ስትመጣ ፍቃዱ በፍቃዱ በራሱ ፍቃድ መጣ። ፍቃዱ ከበደ ተባለ። ህይወት ለቤተሰቦች ህይወት ዘራ ምንድን ነው? ህይወት የተባልኩበት እኔ ለቤተሰቤ መጨረሻ ልጅ ነኝ። እሺ። እና በጣም ከባድ ጊዜ ነበር ያሳለፈችው እናቴ ስትወልደኝ። በቃ ከሞት ወደ ህይወት እና አዲስ ህይወት ነበር ያለችኝ። ራሴ አዲስ እንቀንሻት። ለምን? ምክንያቱም የአዲስ አበባ ልጅ ስለሆንሽ ይረዝማላ እና ያው እኔን ስትወልደኝ በነበረው ነገር ቢያንስ ከ3 ወር በላይ ሆስፒታል ተኝታ እንደነበር ምናምን በዚህ ምክንያት ነው። ስለዚህ ምንም ነገር ላይ ስቶሪ ያለው ይገርማል። ታሪክም ላይ ስለዚህ አንቺ ደግሞ የሙዚቃም ሰው ስለሆንሽ ይሄንን ራሱ ቀላል እንዳይመስልሽ። በስቶሪ እንዴት ነው ምን በስሎ ነው ምዘፍነው በምን የሚለውን አንቺ በደንብ ሰሪበታለሽ። ህይወት ጨው በረንዳ ብዙ አርቲስቶች አሉ። እስቲ ትንሽ ጥቀሽልኝ እስቲ። እሺ ጨው በረንዳ በጣም ብዙ ሰው አለ። ከምስሬ ልጀምር። መጀመሪያ ምስራቅ ተረፋለች፣ ምረት አብርሃል፣ ቴዲ ጭንቅሎ እና ብዙ ያው አሉ። ደግሞ በጣም ሳይሰሩም የቀሩ በጣም የሚገርሙ ልጆች አሉ። እስቲ እንደው እኔም ራሱ ፈታ እንድል እስቲ ፈለኝ በንጹህ ልቤ ነበረ ፍቅርን የጀመርኩ አቻዬ ብዬ ከሁሉም እሱን የማረጥኩ እንዲህ ሊቀር ውጥኔ መድከም ያሳዘነኝ ወይኔ ገና ስንገናኝ የሱ ፍቅር ከኔ ልቆይታይ ነበር። አሁን ሳይሆን ያኔ ሁለታችንንም አንድ አድርጎ ቢገዛ እንጣጣም ነበር ንፋስ ማይገባ። ስወደው ሳፈቅረው ስሜት ሲነካ አቤት አቤት ፍቅር እንዲኖራል ለካ። ሚዛኑ ሲቀንስ እየዋለ ሲያድር መድከም ያሳዘነኝ ላልተወጣ ፍቅር። ያበቃኝ ፍቅር። በጣም እውነት ደስ ይላል። በጣም ደግሞ ደስ የሚለው ያንቺ ድምጽሽ ምንድን ጎልደን ቮይስ ነው። ጎልደን ቮይስ። የኔ ደግሞ አለ ምንም ቮይስ ግራጫ ቮይስ። በከለር እንለየው። ግራጫ ቮይስ ግራጫማ ደስ ይላል እኮ እንዴ! እኔ አሁን የእውነቴን ነው የምልሽ። ሌላም እንትኖች ላይ ያለ ልስፈን አሁን ይሄን ልስፈም ያው ከባድ ነው። ይሄ እነዚህ ስሎ ዘፈኖች በጣም ይፈትናሉ አይደለ? እንደ ሙዚቃ ባለሙያ ይፈትናሉ። አሁን እኔ እንደዚህ ልስፈም ብል ላይ ድፍት ምን ነው የሚመስለኝ። ህይወት ለምን ተባለ እስቲ? ህይወት እንግዲህ ያው ቤተሰቦቼ እንደነገሩኝ። ስንተኛ ልጅ ነሽ ለቤተሰብ? እኔ መጨረሻ ልጅ አራተኛ ልጅ ነኝ። አራተኛ።
ከኔ በኋላም የመውለድም እድሉን አላገኘችም። እኔም ለመውለድ በነበረው ቻሌንጅ ብቻ በህይወትና በሞት መካከል እንደነበር ከሁለት ወር በላይ ሆስፒታል ጳውሎስ የተወለድኩት ጳውሎስ ሆስፒታል እና በቃ በነበረው ፈታኝ ጊዜ ተንሳው ህይወት ይችላል። በጣም ደስ ይላል። ይሄን አሁን የምናወራበት አንዱ ምክንያት ምንድነው? አንቺም ሴት ነሽ፣ እናትነት ምን ያህል ከባድ እንደሆነ እንግዲህ አንቺን በመውለዷ ረጅም ህመም አጋጥሟት ነበር። ግን በዚህ እንትን ውስጥ አንቺ ደግሞ ደስ የሚለው አሁን አንቺ አድገሽ ደግሞ ጥሩ ቦታ ነው ያለሽው። ምክንያቱም በድምፅሽ ስለ ሀገር ትዘፍኛለሽ፣ በድምፅሽ ስለ ብዙ ነገር ነው የምትሰብኪው፣ ስለ መልካምነት ነው የምትሰብኪው። ታዲያ ለዚች ምርጥ እናት ስለ እናት አንድ የሆነ ነገር አንላትም? እኔ ልጀምርሽ ከፈለሽ። የእናቱ ለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ስመጨነቅ ከራሷ አስበልጣ ልጇን ትወዳለች። እንግዲህ የረሳሁት ሙዚቃ ደስ ይላል። አይ በነገራችን ላይ ከእንትኑ ራሱ እንትኑ ደስ ይላል። ይሄ ማስታወሱ ደስ ይላል። እኔም ደስ ስለሚል እኔም እናቴን በጣም 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 ነው የምወደው። ምክንያቱም የእውነት ከአባት ይልቅ በጣም እናቶች ለልጆቻቸው የሚከፍሉት ምንም ሌላ ቀርቶ የሰው ልጅ ብቻ አይደለም እንትንም ላይ እንስሶችም ላይ ካየሽ እናትነት ጋር ያለው ነገር በጣም ደስ ይላል። ይሄ ጨው በረንዳ ስለ ጨው በረንዳ ትንሽ ሰዎች ነገር በነገራችን ላይ አርቲስት ሰፈር ነው። ጨው በረንዳ ተገልጾም ማን አለ እስቲ? ምስራቅ ተረፋለች፣ ቴዲ ክፍሌ፣ ቴዲ ጭንቆ፣ ንብረት አብርሃ አሉ። ጥሩ ልጆች አሉ። ያልወጡ ደግሞ እንደዚህ በቃ የሚቆጩ ሰዎች አሉ። በጣም በቃ ግጥምና ዜማ የሚሰራ ሰው አለ። ያው ሁሉም ሰው ባሰበው መንገድ አይሄድም፣ ግን ጨው በረንዳ በጣም የአርቲስት ሰፈር በለው። በጣም ግን አንዳንዴ ደግሞ እንዳውም አሁን በምስሬ ያው ትንሽ ሰፈራችን ስሙ ይነሳል። ግን እነዚህንም እኛም ግዴታችን ነው የእንዝራ ቲዩብ ጨዋታ የተለያዩ እነዚህ ለምሳሌ የተደበቁትን አምጥተን ለምሳሌ ዜማና ግጥም የሚደርሰው እኮ ወጥቶ ስላልተባለ ነው። ለምሳሌ ግጥሞቹን ሲልልን የሆነ ነገር ሲልልን አንዱን አይደለ አንዱን ነው። እኛም እኮ የሆነ ዓመት ላይ ማንም አያውቅም። አንቺም አሁን የሆነ ዓመት ላይ ማንም አያውቅሽም። ግን ምንድነው በጥረትሽ ወጥተሽ ስለሰራሽ እናትሽን ቤተሰቦችሽን በጣም ነው የምናመሰግነው። ምክንያቱም ስላመቻቹልሽ እየወጣሻለሽ፣ ስላመኑሽ ወጥታ ሰርታ ትመጣለች ስላሉሽ አሁን ባለሽበት መስሪያ ቤት ሙዚቃ እየሰራሽ አለሽ። ጨው በረንዳ የሚል የግጥም መጽሐፍ እንዳለ ታውቂያለሽ? የምስሬ ደግሞ አሁን ላይ ስለ ሀገር ትልልቅ ነገር የምትሰራ ጦቢያ ጃዝ ላይ ትልልቅ ነገር የምትሰራ ሰሞኑን ደግሞ ደቡብ አፍሪካ ሄዳለች። የሀገራችንን ባህል፣ ወግ፣ እሴት የተለያዩ ነገሮችን ለማስተዋወቅ ወደ ደቡብ አፍሪካ ሄዳለች። ስለዚህ ጨው በረንዳዎችን እነ ቴዲን ብንመጣ ትልልቅ ቆንጆ ፊልሞች የሚሰሩ ነው። ሰለሞን ሀጎስ አለ። ህይወት አንቺ ጋር ደግሞ ስንመጣ አሁን እየሰራሽ ነው። አሁን እየሰራሽ ያለውን ነገር ወደፊት አድጎ ደግሞ ትልልቅ ስራዎችን ሰርተሽ ህይወት ገበየው የሚባለውን ነገር በከፍተኛ ደረጃ ታስተዋውቂልናለሽ። ለዚህም ነው አምነን ወደዚህ ያመጣንሽ እንደምትሰሪ መሀል ላይ እንደማትቀሪ። ህይወት ስለ ልጅነት ትንሽ እስቲ ለምሳሌ እኔ ካልሽኝ ከልጅነት ጀምሮ ነበር የቲያትር መስራት፣ እንደዚህ ሰዎች ሲመጡ ኢሚቴት ማድረግ፣ እከሌ ሲመጣ የሆነ ኢሚቴት ታደርጋ። አንተ ምን አባክ ነው ሰው የምታሽሟጥጠው? ግን ገብቶሻል አይደል? ይሄ በቃ ይሄ ውስጥ ነገር ያለ ነው። የሂዊ ኬት መጣ መቼ ነው? በጣም በልጅነት ነው ሙዚቃ በጣም በልጅነት እኔ በ13 ዓመቴ ሰርግ ስራ አሰርተው እውነት። ግን ምን ሆነ መሰለህ በመሃል
በጣም ልጅ ሆኜ ምንም በቃ ስራ ወጥቼ በዚህ ባሁን ባልከው እድሜ ላይ ሆኜ ስንጨርስ መተው እናቴ ያስረከባት ምናምን ነው የሚሄዱት። ከዛ አመት በኋላ እናቴ በህይወት ሳጣ የሚደግፈኝ ሰው አጣው። ያው ልጅነቱም ስላለ ፍርሃት ምናምን በጣም ከሙዚቃ ውጭ እንደሆነ አደረጉኝ ቤተሰቦቼ ማለት ያሉት የቀሩት። ከዛ ረጅም አመት ከሙዚቃ ውጭ ሆኜ ሌላ ስራ ውስጥ ነበርኩ። ኦኬ ለዛ ነው የራሴን ስራዎች ምናምን አጠቃላይ ሙዚቃ ውስጥ አልነበርኩ። ከ10 አመት በኋላ ነው የተመለስኩት ወደ ሙዚቃ። ኦኬ ግን በነገራችን ላይ ታውቂያለሽ አይደል አሁን እንዳልሽኝ እንግዲህ ማዘርን ነፍስ ይማር እኛም አብዛኞቻችን አተናል እናት አባታችንን ያው ነፍስ ይማር። ግን ምንድነው ትልቁ ነገር አንቺ በህይወት ኖርሽ ስማቸው ማስጠራት ህይወት እኮ የከሌ ልጅ ናት ማስባል። አሁን ምንድነው የኛ ስላደገን ከልጅነት ጀምሮ ሲያድግ ምን እየሆነ ማለት የተሞረደ ማለት ነው። ሁሌ የተሞረደ ነው። አንቺ ደግሞ በመሃል በሀዘን ምክንያት አቋረጥሽና ተመለስሽ። ግን ምንድነው ነበር አየሽ ነበር ሰርቻለሁ ማለት እስከ 9ኛ ክፍል ተማሪ ያለው አዲስ ከተማ ባንድ ላይ ነበርኩኝ። በቃ ከዛ ጊዜ ጀምሮ ነው ያው ከሙዚቃ ውጪ መሆን የጀመርኩት እንጂ ሙዚቃ እኔ በጣም በልጅነቴ ነው። እንዴት ሁላ ድምጼ እንደዚህ እንደሆነ አላውቀውም ሁላ አንተና ነው አላስታውሰውም። ሙዚቀኛ ነኝ ቢያስብኩበት እንግዲህ ነው አላስታውሰውም። በጣም ደስ ይላል። ይሄ አንድ ነገር ሰምቻለሁ። እኔም እንግዲህ በተለያየ እንትን ማህበራዊ ሚዲያ ላይ የዚህ እንችላለን እስቲ ስለሱ እስቲ ንገሪን። አሁን ሰዎች ያሉና አንዳንዴ ደግሞ ብሪፍ አይሆንም። ምንድነው ይሄ ነገር እስቲ አንቺስ እዚህ ውስጥ ያለሽ ነገርስ ምንድነው? እንችላለን ማንም እንትን ብሏቸው በራሳቸው ተነሳሽነት ከኢትዮጵያ ውጭ የሚኖሩ ግን በቃ በብዙ መንገድ መውጣት ያልቻሉ ልጆችን ላይቭ ላይ አወዳድረን ወይ ለስራም እንደማገዣ ይሆናቸዋል ብለው በራሳቸው ተነሳሽነት ነው ልጆቹ። በጣም በዚህ አጋጣሚ በጣም ነው የማመሰግናቸው። ምክንያቱም እዚህ ጋር ሌሊት ላይ ሮጣህ ለፍተህ ሰርተህ ስለራስ ላይፍ ነው እንጂ የምትሯሯጠው እዛ ጋር ሂጄ የስቱዲዮ ምናምን ላይሳካ ይችላል። ይሄንን አስበው ከኛ በፊትም የተወዳደሩ ልጆች ያው የሽልማቱ ተካፋይ ሆነዋል። እኛ 2ኛ ሲዝን ነው እና አጋጣሚ ነው አብሮኝ ባህልና ቱሪዝም ሰራለሁ። አብሮኝ የሚሰራው ልጅ አጋጣሚ ዳኛ ነው። እዛ ለምን አትሞክሪ ምናምን አለኝ። እንዳጋጣሚ ያው ብዙ ተወዳዳሪዎች ነበሩ። አሁን ሽልማቱ ትንሽ ተካትቻለ 3 ሰው ነው የቀረነው። በላይቭ ነው ውድድሩ። እሁድ 12 ሰዓት ላይ ነው አሉ ብዙ ማለት ሙዚቃ አቀናባሪዎች አሉ ከስር ሆነው ሙያዊ አስተያየት የሚሰጡ ማለት ነው አሉ ገስት ላይ ቁጭ ብለው ዴቫውን በጣም ነው ሙዚቃ ዘፋኝ ዳዊት በጣም ነው ሰው የሚያበረታታው። እሱንም አመሰግናለሁ በጣም ማለት ምንም ባያረግልህ ሰው ካንተ በታች የሆነውን ሰው ሰፖርት ለማድረግ በአይዲያ አሪፍ ነው እንደዚህ እና ልጆቹን በጣም ነው የማመሰግናቸው። ምክንያቱም እንደዚህ ሰው አስታውሰ እንደዚህ አለ ወይ እንደዚህ አይነት ሰው ብዙ ልጆች አሉ የሚቆጩ በቃ ከዚህ ሙያ ውስጥ ሆነው አረብ ሀገር ያሉ ሴቶች አሉ ሲወዳደሩ ነው የሰማኋቸው ማለት ነው። በቃ በጣም የሚቆጭ ድምጽ ያላቸው ልጆች ማለት ሰማለሁ በጣም ያው እንደ እድል ሆኖ አሁን 3 ቀርተናል እንጂ ብዙ ልጆች ነበሩ። ወደ 2 ወር ምናምን ሆኖታል ውድድሩ። እንግዲህ አንደኛ እንደወጣ ያንተም ምኞት ታከለበት። እንደገና ደግሞ እዚህም ላይ አሁን ለምሳሌ ምርጫዎች ካሉ እዚህም በኢንዝራቲው የሚያዩ ሰዎችን በማዳላት ወይ ፍቃዱን ስለሚያውቅ ወይ ደግሞ ሌላ ነገር ሳይሆን በትክክለኛው መንገድ በዚህ አጋጣሚ ግን ይሄንን እንችላለንን ልጆቹ ይችላሉ፣ ተሰጥኦ አላቸው። አሁን ብዙ ልጆች አንቺም ሂዊ እንደነገርሽኝ ሞያው ችሎታው ኖሯቸው በተለያየ ምክንያት በኑሮ ምክንያት እንዳልሽን በኑሮ ምክንያት በችሎታቸው የተደበቀ ልጆችን ይሄ እንችላለን ያንቺ ራሱ አብሮሽ ባህልና ቱሪዝም የሚሰራው ጓደኛሽ እነ ዴቭ ሁሉም ይሄን ለማበረታታት ለሚያደርጉት ጥረትና ጥበብን ለማሳደግ ለሚያደርጉት ጥረት ከልብ እናመሰግናለን። አንቺ አንድ ያመስግኛቸው ቴንክ ዩ ባያቸው። እሺ ሂዊ ትምህርት ቤት እያለሽ እና ትምህርትና ሙዚቃ ለምሳሌ እንደው አንድ ነገር ብነግርሽ ትምህርት ቤት እያለን የሆነ ነገር ሲመጣ አስተማሪ ገብቶ ቲያትር መጽሐፍ ይሄ አጭር ልቦለድ መጽሐፍ ወይ ግጥም መጽሐፍ አንተ ምንድነው የምትሰራው ሲባል አይ እንትን
አንቺስ የሆነ እንደዚህ ነው ትምህርት ቤት እያለሽ? ደብተሬ ሁሉ ሙዚቃ ነው በቃ ስለዚህ ሁሉም የሙዚቃ ግን የሚገርም በቃ በጣም ነበረ ማለት ያው የትምህርት ቤት ቦታ ቢሆንም እኔ በማረግ በልጅነቴ በማወጣው ድምጽ ሲሆን አላውቅም በጣም ብዙ አስተማሪ ነበር የሚወደኝ በጣም ትምህርት ላይ ጎበዝ አይደለሁም ግን እንዲሁ በቃ ፕሮግራም ሲቀርብ በማሳየው ነገር ሚኒ ሚዲያ ላይ ምናምን በጣም በቃ ማለት በጣም ትልልቅ ተስፋ ነገር ይሰጡኛል ምናምን ጋር ተጨዋኝ እና ግን ደብተሬ ሙዚቃ እንዳለ ሙዚቃ እንጽፍበት ሙዚቃ ማለት በቃ ለማጥናት ምናምን ሰራ ስለነበር ሚኒ ሚዲያ የመጻፍስ ነገር ግጥም ራስሽ እንዴት ነው? አሁን ሁላችንም ለምሳሌ ድራማ ስንጀምር እኮ በሰሩት በታላላቆቻችን ነው የታላላቆቻችን የሰሩትን ሞኖሎግ ሶሎሎኪ ድራማቸውን ወስደን አስፈቀደን አሁን ብዙ ልጅ እያለሽ የምትዘፍኛቸው የናመልማልን አሁን ያንጎራጉርሽ የቡዝዬን የመሳሰሉትን ይሆናል። አሁን ላይ ግን ህይወት እንዴት ነው? ግጥምና ዜማስ? ግጥምና ዜማ ግጥም እንኳን ግን ዜማ በጣም ያው እንትን ብያለሁ ያስኩት እንጂ ዜማ በጣም እንትን የሚልልኝ ይመጣልኛል ዜማ ግን ያው እንደ ስራ ወይ ዘፈን የማጥናት ላይ ምናምን እንደዚህ አይነት ነገር ላይ ምራይን ስልንትን ስለምለው አለለውም እንጂ ዜማ በጣም ነው እንትን የሚልልኝ ብዙ ጊዜ እና ስቱዲዮም ገብቼ ወዲያው ነው ራሴ ለማስተካከል እንትን ብለው ዜማ ላይ ብዙ ሳምፕል ራሱ በእኔ ይቀረጻል ገባለሁ ቶሎ ዜማ የሚያዝ እንትኔም ፐርፌክት ነው እኔም ደግሞ ይመጣልኛል ያው እንደ እንትን አላስኩትም እንጂ ለሰው ወዲያው ይቀዳሉ ምናምን ያለ ማሳደግ ማለት ነው እንደነ ነገር ውስጥ አልገባውም እንጂ ከግጥም ይልቅ ዜማ ለምን ይሄን አልኩሽ መሰለሽ አንድ በጣም ወደው ትልቅ ሙዚቀኛ አለ ወዳጄ ነው እንግዲህ ምናልባት የሆነ ቀን እዚህ ኢንዚራ ቲዩብ ላይ ሙያውን ችሎታውን ዕውቀቱን ልምዱን እንዲያካፍል አድርጓል ልክ አንቺ እንዳቀረብኩሽና በመኪና በሱ መኪና እንዲህ እየነዳ የሆነ ወሬ ያወራን ድንገት የሆነ ቦታ ላይ ሲደደደ አርጎ ያቆምና ስልኩን ከፍቶ ከዛ እኔ ደነ ምንድነው ሰለው ነገር ሰው በጣም ቀላል ነገር አይደለም አሁን ብዙዎቹ ሲያወሩ ከእንቅልፍ ተነስተው ያአርቱ ነገር ታቃውም ለዛው እንደዚህ አሁን ሲመጣልሽ አሁን አንዳንዴ እንዴት ነው ዜማውን ሲመጣ ምንድነው የምታርጊው አሁን የሆነ ለቅሶ ላይ ሊሆን ይችላል የሆነ ሐኪም ቤት ወይ እንደ አይደለ ድንገት ሲመጣ አይታወቅም እኔ አሁን እንዳልከው አርጊያው አላቅም እንጂ ብዙ ጊዜ በቃ ባጋጣ ግን አሁን እንዳልከው እዚህ ሪከርድ አድርጎ ምናምን የማረግ ነገር ምናምን ነው የሌለኝ እኮ አልኩ ግን ብዙ ጊዜ በቃ ወይ በሆነ ባጋጣሚዎች እንዲህ አይነት አንትኖች ይመጡልኛል ግን በቃ ወደ መስፈኑ ስለሆነ ሁሉ ሐሳቤ ዘፈን ወደ ማጥናት ምናምን ስለሆነ ስራዬ ብዬ እንደዚህ ሪከርድ ለማድረግ ሞክሬ አላውቅም እንትናን በጣም ነው የምወዳት እኔ በጣም ጂጂ ብልልሽ አሁናችን ብልልሽ ነበር እስኪ ይገባኛል በቃላት ድርድር በሙዚቃ ቃና ስም ስታብራራ ነፍሴ ስታቅ አየሁኝ ጥበብ ሰማሁኝ እውቀት ነገር መስክር የዚህን ሰው ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየሞከራ ነገር የጂጂን ብዙም አልሰራ በጣም ግን ደስ ይላል ያው ወደ የመጣፈጥ ነገር በጣም የመጣፈጥ ነገር አለ ግን የግድ ልትሰሪው ስትይ ነው ዜማውን በደንብ ሪትሙን የምታጠኙ ማለት አልሰራቸውም የምትላቸው ዘፈኖች ለምሳሌ በቃ እንዳንተ ነው አንተው ሲከፈት ባጋጣሚ እንደሰማሃቸው የለ ለስራ ሲሆን ግን እንደዚህ አይደለም
ግን እንዳንተ አባባልሽ ግን እንዳንተ እንዲህ አድርገን እንደምታበላሸው አይደለ? ጆሮክን ነው ያልኩህ እኮ መዝፈኑ እዚያ ጆሮክን እንደ አድማጭ ነው መስፈኑ እንዳትሞክረው እንደ አድማጭ ነው። አሁን እኔ ዘፈንኩልህ ጂጂን እንደ አድማጭ እንዳንተ በሰማሁት ልክ ነው። ምክንያቱም የምሰራው ስላልሆነ ግን አሁን ከጂጂ የምትሰሪውን ዘፈን በይልኝ ብትለኝ እስቲ ከጂጂ የምትሰሪው ከጂጂ አሁን የጂጂ አድዋ ደስ ይላል፣ አባይ ደስ ይላል። የጂጂ ምን ጂጂ እጅጋየሁ ሽባባው የሚለው ስሟ ራሱ ደስ ይላል። እንኳን ዜማዎቿ እስቲ የሰራሽው አለ የጂጂ መድረክ የምሰራው አቦ ሸማኔ አይደለ? ስለ ሀገር የዘፈነችው ጠፋኝ። አድዋ አይ አድዋ አይደለም የራበኝ ፍቅር አይደለም። በቃ ሳስታውሰው እንግዲህ በጣም እሺ። የማን አድናቂ ነሽ? የነፃነት እውነት በጣም ከመውደዴ የእሷ ሁላ አክሰንት ነው ስዘፍን። በቃ በጣም እውነት ያው በጣም የነፃነት ይላል ዶአጆ ያለሽ አሁን በጣም የነፃነት ወደ የትኛው ዘፈን ብዙ ዘፈኖችን እሰራለሁ። እውነት በጣም እንደ ወደሹ ደስ ብሎሽ ምሳሌ ምንድን ነው? ትዝታ ማይኖሩ ዘፈኖች በጣም ነው የምወደው። በጣም አንዱን ሞክር እንዴ? ሞክር። ያ ሁሉ መግባባት ያ ሁሉ ጨዋታ ያ ሁሉ መግባባት ያ ሁሉ ጨዋታ ለትካዜ ነው ወይ ላሳብ ትዝታ አይኔ ሲፈልግ ታተሃል ባገሩ አይኔ ሲፈልግ ታተሃል ባገሩ እንዴት አይገኝም ሰው በቁም ነገሩ በል እስኪ ልቤ ላይ ተመላለሰው እስኪ በልቤ ላይ ተመላለሰው ወዶ አይረሳምና እንደኔ አይነት ሰው ወዶ አይረሳምና እንደኔ አይነት ሰው። አመሰግናለሁ። በነገራችን ላይ እውነት ደስ ይላል። እኔ ያው እንደዚህ አይነት ድምፅ ደግሞ ማድናቂም ነኝ። እስቲ አሁን ስለ ስራሽ ንገሪኝ። አሁን ምን እየሰራሽ ነው? አሁን የተለያዩ ምሽት ክለቦች እሰራለሁ። እሺ። ያው ቀን ላይ ባህል ቱሪዝም እሰራለሁ። ቢያንስ በሳምንት ውስጥ 4 ቀን ምናምን ክለብ እሰራለሁ። ክለብ ላይ እንዴት ነው ያ አድናቂ ድምፅሽን ወዳጅ እስቲ እንደው አንዳንዴ አሪፍ የእውነት ሙዚቃ ሰምቶ የሚመጣ አድናቂና ድንገት ደግሞ ይመጣል እንደው በጣም ግን አለ አድማጭ አለ። በነገራችን ላይ በጣም ማለት ሙዚቃ አዳምጣለሁ ብሎ ማታ ከ2 ሰዓት ከ3 ሰዓት በኋላ በደንብ ለማጣጣም ይሄዳል ማለት ይሄ በቃ የበዛ መጠጥ ሳይጠጣ ለማጣጣም የሚሄድ እንዳለ ሁሉ ከደግና ደግሞ ዘና በቃ እንትኑ ብቻ የሙዚቃውን ኳኳታ ለመስማት ደግሞ መሄድ አለ። አንቺ ይሄንን በእርግጠኝነት ኦብዘርቭ ታደርጊያለሽ። በጣም አለ አድማጭ በጣም ነው ያለው ማለት ያው ከምንሰማቸው ሙዚቃዎች ምናምን ሊመስል ይችላል እንጂ በጣም ነው ሰው የሚያውቀው። ስቱዲዮ የጠጣ እንኳን በጣም ነው የሚያውቀው። ያው አንድ ጫጫታ ቦታ ላይ ምናምን እንደዚህ ብዙ ማምሸት የማይፈልግ ይዚነት ማቋር ብቻ እንድገባለት የሚመጣ ማውቀው ሰው ከስተመር የነበረ እሷ እንደዘፈንኩኝ በቃ ይሄዳል። እውነትሽን ነው። በአጋጣሚ መጥቶ ነው የሰማኝ። ግን በቃ እሱ ከመጣ እንደማይቆይም ስለማል ተራይም ባይሆን አስገቡኝ ይላል። እሷን ሰምቶ ይሄዳል። በጣም ደስ ይላል። አሉ እንደዚህ አይነት ሰዎች በጣም የሚያበረታቱ። አሁን የዚነት ሙሀባ መንገደኛው ልቤ መንገደኛው ወዶ አይ እኔ ታውቂያለሽ ከብዙ ሰው የተቀያየምኩት ስዘፍን አክብረሽን ስለመጣሽ ጊዜሽን ስለሰጠሽን ደስ ብሎናል። ከልብ
እናመሰግናለን። አመሰግናለሁ።